ተመልካቾች ቁጭ ብዬ እየዋልኩ ነው። አሁን ምን እንደሚያምረኝ ነገራችሁ። ቡና ለማፍላት ተቸግሬ ቡና ቀራርብና ማፍላት እየፈለኩ እንዴት ላፍላ? በቃ በጣም ነው የሚያስጠላኝ ነበር። አሁን ግን ውይ ፏ ብትን ብያለሁ እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ይኸው እንደምታዩት አዘጋጅቼ ምናምን አሳያችኋለሁ። ቤቴን ብያችሁ ነበረ። ይኸው በጣም ነው የሚያምር፣ ደስ ይላል። በጣም ወድጄዋለሁ። እኔ በቃ ስፋቱን ብታዩት እኔ እንጃ ብቻ በጣም ደስ የሚል ነው እና እኔ በጣም ደስ ብሎኛል። የጋብቻ የተጋባሁበት ሳይንቦርድ እዚህ ጋር ቀመጠ። እንደዚህ ግን ያው ብዙም እኔ ማንሳት ምናምን ስለማልችል እቃ ማንሳት ምናምን ስለማይቅተኝ ብዙም አልተስተካከለም። ያው ላስተካክለው ነው። ግን እኔ በጣም ደስ ስላለኝ ይሄ ደግሞ ኩሽና ቤቱ ይሄን ይመስላል። እንደዚህ በቃ ይኸው ኩንትንም አለው። ይኸው በጣም ነው የሚያምር፣ ደስ ይላል። እኔ ብቻ በጣም ወድጄዋለሁ። እናንተ ደግሞ እንደምትወዱት እርግጠኛ ነኝ በጣም እና ይኸው እንደዚህ ፏ ብዬ ስፋቱ ብታዩት በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚያስቀናው። በጣም ከሚገባው በላይ ማለት ነው። እኔ ደስ ብሎኛል በጣም። ይኸው እንደምታዩት የብረት ድስት መስቀያ በዛለ ምናምን ያው ብዙም ድስቶች እንግዲህ በከተማ ድስት ይባላል፣ ብረት ድስት ይባላል። ያው በዚህ የእቃ ማስቀመጫ የነዛ መደርደሪያ ምናምን አድርጌያለሁ። ደስ የሚል ነው። ፍሪጅ ይሄው እዚህ ጋር ነው እና እኔ ወድጄዋለሁ። ምኝታ ቤቴ ደግሞ ወደዚህ ነው። ያው ቁም ሳጥን ያዘናል፣ እያሰራን ነው። ለጊዜው ቁም ሳጥን የለውም፣ የተከራየ ነው። እዛ ውጭ ሌላው ሁሉም ፉል ነው። ይኸው በጣም ነው ደስ የሚል፣ በጣም በጣም ከሚገባው በላይ ነው ደስ የሚለው። እኔ ወድጄዋለሁ። በቃ እኔ ብቻ እንጃ ደስተኛ ሆኛለሁ። እኔ ልነግራቸው አልችልም። ሽንት ቤቱ ይኸው በዚህ እንደዚህ ነው። እኔ ኮንዶሚኒየም ለካ እንደዚህ ነው። ውይ 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 እስካሁን ተጨናንቄ። በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ጋር ደግሞ ሁለተኛ መኝታ ቤት አለ። ልናዘጋጀው ነው፣ ገና ሊዘጋጅ ነው። ይኸው እቺ እንደምታዩት ልናዘጋጃት ነው፣ ገና ዝግጅት ላይ ናት። እችን የእንግዳ ማረፊያ ምናምን አልጋ ጥለን የእንግዳ ማረፊያ እናደርጋት ነው። አልጋ ማዘናል፣ ቁም ሳጥን ማዘናል እና ይሄን ይመስላል ቤቴ። በደንብ መርቆልኝ ፏ ብዬ ብትን ብዬ ነው የምኖረው ከዚህ በኋላ እና ውድ ተመልካቾች እናንተም እንደምትወዱት በጣም እርግጠኛ ነኝ። ሀሳብ አስተያየት ካለ ደግሞ እቀበላለሁ። እኔ በጣም ደስ ብሎኝ ነው፣ በጣም ደስ ብሎኝ ነው። እኔ ብቻ እንጃ እንዴት እንደምነግራችሁ ራሱ እንትን ብሎኛል። እዚህ ጋር ቁጭ ብዬ ሶፋዬ፣ የሚገርማችሁ ጠረጴዛ፣ ይሄ ጠረጴዛ ገና ለመጀመሪያ ጊዜ ነው። አሁን ነው የጠረጴዛ ራሱ የተዘጋጀው እንጂ ሻንጣ ምናምን አስቀምጠንበት ነበር። እዚህ ላይ አድርገን መብላት አንችልም ምናምን። በጎማውም የሆነ ኩርሲ ነገር የለ። እዛ ሲበልጥ ደግሞ በእጃችን ይዘን ነው ምንበላው። ያው አላስተካከልኩትም ገና ድካሙ ያው እናንተ ታውቁታላችሁ። አርግዞ ያየ ሰው ያውቀዋል። ትንሽ ድካም አለን። ይሄንም እንደዚህ ያደረገችው ሲስተር ናት እንጂ እኔስ ምንም አልቻልኩም፣ ገና ነኝ። ከዚህ በኋላ የፈለኩትን እቃ ማዘዝ ማለት የኮምፒውተር መኝታ ቤቱ ነው የሚሆነው። እስከሚታዘዝ ነው። ቲቪን ይሄው እዚህ ጋር እንደዚህ ሰቀልኩት። ስለዚህ በጣም ደስ ብሎኛል። በነገራችን ላይ ውድ ተመልካቾች ቁጭ ብዬ እየዋልኩ ነው። አሁን ምን እንደሚያምረኝ ነገራችሁ። ቤቴን ማሳየዋችሁ፣ አስጎበኘዋችሁ። ውይ ያለው ሰላም እስማ። እኔ ጠባብ ቤት ለወደፊትም አልመኝም፣ በፊትም አልወድም ነበረ። ሰፊ ቤት ነበር የምኖርበት። ግን እዚህ አዲስ አበባ ከመጣሁ
ትንሽ ጠበብ ብሎ በጣም ሁለት ክላስ ነው መኝታ ቤት እና ሳሎን ተብሎ ግን ለየብቻ ነው ክፍሉ። እንደዚህ ወጣችሁ እንደገና በር ወጣችሁ ነው የምትገቡት እና ግን ሰፊ ነው የሚመስል ቪዲዮ ስንሰራ እንደዚህ ምናምን ወንበር ቀጥለን ምን ብለን ስለምንሰራ ሰፊ ነው የሚመስላችሁ የሚያምር ቤት ምናምን ነው የሚመስለው። ስለዚህ ያው ሌላው ሰው ብዙም እኔ ግን በጣም ቡና ለማፍላት ተቸግሬ ቡና አቀራርብና ማፍላት እየፈለኩ እንዴት ላፍላ በቃ በጣም ነው የሚያስጠላኝ ነበር። አሁን ግን ውይ ፏ ብትን ብያለሁ እና ውድ ተመልካቾች ይኸው ዘና ብያለሁ። ቢሆን አሳይነ ስላላችሁ አሳያችኋለሁ። ያው ከዚህ በኋላ ቃይና አሟላለሁ ምን እላለሁ አዳዲስ እቃዎችን እገዛለሁ። ለእናንተም አዳዲስ ነገር አሳያችኋለሁ። አዳዲስ ቪዲዮ እየመጣለሁ ጠብቁ። እንግዲህ ልጅም እየመጣ ነው። እንደ እምቦሳ ፈርጠጥ ምንድን ነው የሚባል እንደዛ ለልጅም ዘና ፈታ የሚወለደው ልጅም ዘና እንዲል ብዬ ነው። መጨናነቅም ስለሌለ ትንሽ እንዳይከብድ ብዬ ነው። ያው ተሳክቶልኛል። ልመናዬን መድኃኒዓለም ሰምቶኛል። ተሰፊው ቤት ለመግዛት አብቅቶኝ ሰርፕራይዝ እንደዚህ ክራይ ሰርፕራይዝ እንዳደረገኝ ደግሞ ገዝቶ ሰርፕራይዝ የሚያደርገኝ አድርገው እያልኩ ጸሎት እያደረኩ ነው። ጥንካሬውን ይስጠው ውድ ባለቤቴ በጣም ጠንካራ ነው። ባሌ በጣም ጎበዝ ነው። ስለዚህ አሁንም ጥንካሬውን ይስጠው፣ እኔንም ያጠንክረኝ። እናንተ ማበረታቱኝ፣ ምሰራውን ስራ አይዞሽ በሉኝ። ችግር የለውም እመጣላችኋለሁ። ከዚህ በኋላ አዲስ ነገር ግን አንድ ውድ ተመልካቾች ልንገራችሁ። ውሃ ልጠጣኝ ብሎ ይኸው በብርጭቆ ጭራሽ አይጠጣኝም ውሃ በሃይላንድና በዚች እችን በጣም ነው የምወዳት። ስለዚህ እንደዚህ ልጠጣ አልኮል የሚያምር ውድ ተመልካቾች አልኮል ቢራ ብጠጣ ጠላ ብጠጣ ነው ደስ የሚለኝ። ውሃ በጣም ነው የምወደው ነበር፣ ግን አሁን አልጠጣኛለ። ምን ማድረግ እንዳለብኝ ግራ ገባኝ። ሰውም ደግሞ ዶክተሮችም ውሃ ጠጭ ነው ቢሉኝ፣ እኔ ደግሞ ውሃ ልጠጣኝ ብሏል። እንግዲህ ምን ማድረግ እንዳለብኝ እንጃ። እኔም በጣም ደስ ብሎኛል። ደስታ የደስታችሁ ነው። ጠብቁ። ሰሞኑን አዲስ ነገር አለኝ ይላችሁ እመጣለሁ። ያን አዲስ ነገር ግን ያው ሚስጥር ነው። እናንተ ብቻ ያስቃልም ያስደስታልም እንግዲህ ታዩታላችሁ ውድ ተመልካቾች። እና ሰላማችሁ ይብዛልኝ። ቤቴን በዚህ መልኩ ይኸው እያልኳችሁ ነው። ስለዚህ አበረታቱኝ፣ ላይክ ሼር አድርጉኝ።